ታላቁ ነቢይ እግዚአብሔር ቅዱስ ኢሳይያስ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አጉልቶ በሰማያዊው ስፍራ በዓለመ መላእክት የቅዱሳንን ክብራቸውንና ምስጋናቸውን ሲናገር በትንቢተ ኢሳይያስ ምዕራፍ 24 ቁጥር 16 ላይ ክብር ለጻድቁ ይሁን ይላል። ይህ ቃል ነቢዩ የተናገረው ከራሱ አምጥቶ አይደለም። በዘመኑ እግዚአብሔር ለዚህ ክብር ሲጠራው፣ ለአገልጋይነት ሲመርጠው፣ ለነቢይነት ሲመርጠው ነቢዩ ኢሳይያስ በሚያገለግልበት ዘመን በእሱ ላይ በረድኤት ያደረው እግዚአብሔር መንፈስ ቅዱስ ቅዱሳን በምድር ባላቸው ሃይማኖታዊ ሩጫ መንፈሳዊ ተጋድሎ ስለ ክርስቶስ ብለው ስለ ሃይማኖታቸው ብለው እውነትን ይዘው ከእውነት ጋር የእውነት ምስክር ሆነው ከዚህ ዓለም ድካም በሥጋ ሲያርፉ ቅዱሳን መላእክት በሚኖሩበት ዓለመ መላእክት ላይ በሦስቱም ዓለመ መላእክት ለቅዱሳን እንዲህ የሚል ዝማሬን ሰማሁ ይላል። መላእክቱ ድል ላደረጉት ቅዱሳን፣ ላሸነፉት ቅዱሳን፣ ተከብረው አምላካቸውን ላስከበሩት ቅዱሳን ሃይማኖታቸው ከምግባር ጋር አጽንተው በዚህ ዓለም የክርስቶስ እንደራሲ ሆነው በማምለክ ጀምረው በማምለክ የፈጸሙ፣ በቅድስና ጀምረው በቅድስና የፈጸሙ ተጋዳዮች ያውቃል።